ዘይቤያቸው ሌሎች አሪአያ በመሆን የወለጋ ዩኒቨርሲቲ አምባሳደሮች እንደምትሆኑ በሙሉ እምነቴ ነው። ሙስናን ክራይ ሰብሳቢነትን በመጸየፍ ማንኛውም ነገር ምክንያታዊ በመሆን ሁለንተናዊ ስብዕና በመልበስ የህዝብ ወገንና ተገን ሆናችሁ ለሀገራችሁ ልማት አስተዋጽኦ እንድታበረክቱ መልካም ህይወት እንዲገጥማችሁ እመኛለሁ። ክቡራትና ክቡራን፣ በመጨረሻም የዛሬዋ ቀን እንዲህ በአማረ መልኩ እንድናከብር ከመስመር ወጥተው የሰሩ ወገኖቻችን በዩኒቨርሲቲ ማህበረሰብና በራሴ ላመሰግን እወዳለሁ። እጅግ አከብራችኋለሁ፣ እወዳችኋለሁ። እንኳን አደረሳችሁ እላለሁ። በዚሁ የዕለቱ የክብር እንግዳ የሆኑት ክቡር አቶ አበበ ከበደን ወደዚህ ጋብዛለሁ። መጥቶ ንግግር ያደርጉልናል። ክቡር ዶክተር ኢብራሂም ጀና የወለጋ ዩኒቨርሲቲ ፕሬዝዳንት፣ ክቡር አቶ ሞገስ ሂዳዬ የምስራቅ ወለጋ ዞን አስተዳዳሪና የዩኒቨርሲቲያችን ቦርድ አባል፣ ክቡር ዶክተር ዘሪሁን ጃለታ ወለጋ ዩኒቨርሲቲ የሻምቡ ካምፓስ አስተባባሪ፣ እንዲሁም ክቡራን የዩኒቨርሲቲው ሴኔት አባላት፣ የተከበራችሁ የሻምቡ ካምፓስ መምህራንና ሰራተኞች፣ እንዲሁም ውድ ተመራቂ ተማሪዎችና ቤተሰቦቻቸው፣ ጥሪ የተደረገላችሁ እንግዶች በሙሉ እንኳን ለተማሪዎቻችን የረጅም ዓመታት ህልማቸው በዛሬው ምርቃታቸው እውን ሆነላቸው እንኳን ደስ አላችሁ ለማለት እወዳለሁ። ለሰው ልጆች ትምህርት መብት ሆኖ በዓለም አቀፍ ሰብአዊ መብት ሰነዶች ከተደነገገ 50 ዓመታት በላይ ሆኗል። ሀገራችንም የእነዚህ ዓለም አቀፍ ኮንቬንሽኖች አባል ሆና የግዴታ ውዴታ ከፈረመች እነዚህ ሁሉ ዓመታት ቢኖሩ እስካለፉት ዛሬ 24 ዓመታት ድረስ 2 የመንግስት አዲስ አበባና ሀሮማያ ዩኒቨርሲቲዎች ብቻ እንደነበሩ ይታወቃል። በዚህም የተነሳ የትምህርት ተደራሽነትና በጾታም እኩልነት አለመታየቱ የተነሳ ፍትሃዊነት ታጥቶ ነበር። የግሉ ክፍለ ኢኮኖሚም ትምህርትን ለማስፋፋት እድል እንዳልነበረው ግልጽ ነው። ከነበሩን 2 ዩኒቨርሲቲዎች አንዱ ውስን የግብርና መስክ ትምህርቶችን ብቻ ያስተምር ስለነበር ለዛሬው የግብርና ካምፓሶች ጥንካሬ መሰረት መሆኑን ብዙዎቹም ይመሰክራሉ። ላለፉት 24 ዓመታት መንግስት ህዝባችን በተለይም የሀገራችን ከፍተኛ የትምህርት ተቋማት አመራሮች፣ መምህራንና ሰራተኞች ባደረጉት ያላሰለሰ ጥረት የትምህርትና ስልጠና ፖሊሲ ውጤት የሆኑ ወደ 100 የሚጠጉ የግል ከፍተኛ ትምህርት ተቋማት፣ 35 የመንግስት ዩኒቨርሲቲዎች ተከፍቶ በማስተማር ላይ ይገኛሉ። ከነዚህ ውስጥ የወለጋ ዩኒቨርሲቲ አካል አንዱ ነው የሆነው የሻምቡ ካምፓስ የዚህ ታላቅ ሀብታችን አባል በመሆኑና እናት ግቢው ስራውን ከጀመረ ከ3 ዓመታት ባልበለጠ ጊዜ ውስጥ በክልላችን በተለይም በዞናችን የከፍተኛ ትምህርትን ተደራሽነትና ፍትሃዊነት ለማሳደግ ጉልህ አስተዋጽኦ እያበረከተ በመሆኑ በክልሉ መንግስት በሆሮ ጉዱሩ ወለጋና በራሴ ስም ላደረገው አስተዋጽኦ አክብሮቴና ምስጋና ለመግለጽ እወዳለሁ። ክቡር ዶክተር ኢባ፣ ውድ የዛሬው ተመራቂ ተማሪዎችና የዚህ ምርቃት ታዳሚዎች፣ ክቡራን እንግዶች፣ ከመማር ማስተማር ባሻገር አንድ ዩኒቨርሲቲ የህዝብ አገልጋይና ችግር ፈቺ መሆኑ የሚረጋገጠው በጥቅሉ የሀገሪቱ ህዝብ በተናጠል ደግሞ በየዩኒቨርሲቲው አካባቢ ያለው ነዋሪ ማህበራዊና ኢኮኖሚያዊ ችግሮቹ ዩኒቨርሲቲው በሚሰራቸው የምርምር የቴክኖሎጂ ሽግግርና ስርጸት ስራዎች
ተጠቃሚ ሆነው ሲታዩ ነው። በዚህ በኩል የሻምቡ ካምፓስ ከሌሎች የምርምርና ባለድርሻ አካላት ጋር በመተባበር በዞናችን ማህበራዊ ኢኮኖሚ ሽግግር እንዲመጣ እየሰራ ይገኛል። ካምፓሱ በተለይ የተሻሻሉ የሰብልና ጓሮ አትክልት ዝርያዎችን ነባሮቹን የሆሮ ቀንድ ከብትና በግ ለማቆየትም ሆነ ዝርያቸውን በማዳቀልና በማሻሻል መኗቸውን በዘመናዊ መንገድ አቀነባብሮ ለህዝቡ በማከፋፈል እንዲሁም የክልሉን መንግስት ሰራተኞች አቅም ለመገንባት በመደበኛነትና በተከታታይ ትምህርት ተቀብሎ በማስተማርና የአቅም ግንባታ ስራውን በመወጣት የአርሶ አደሩን ግንዛቤ የሚጨምሩ ምክረ ሀሳቦችን በመለገስ ተማሪዎችን በትምህርት በማገዝና ለነዋሪው የህግ ድጋፍ በመስጠት እያበረከተ ያለው አስተዋጽኦ ከማህበረሰብ አገልግሎት ባሻገር ተማሪዎች የንድፈ ሀሳብ ትምህርታቸውን በገቢር እንዲመለከቱት ያደረጋቸው በመሆኑ ታላቅ ተምሳሌታዊ ተግባር ነው። ውድ የዛሬው ተመራቂና በትምህርት ገበታ ላይ ያላችሁ ቀጣይ ተመራቂ ተማሪዎች እናንተ በእነዚህ ስራዎች ውስጥ ተሳትፋችሁ ንድፈ ሀሳብን ከተግባር ጋር አዋህዳችሁ ወጣችኋል የሚል እምነት ስላለኝ ወደ ስራ ዓለም ስትገቡ ለማጅ ወይም ፍሬሽ እንደማትባሉ እርግጠኛ ነኝ። በዚህም በጣም እድለኞች ናችሁና ዩኒቨርሲቲው በተግባር እየተፈተነ ለዚህ ስላበቃችሁ እንኳን ደስ አላችሁ። ሀገር በመልክዓ ምድሯ በወሰኗ ወይም በብዛ ህይወቷ ከምትገለጸው በላይ በህዝቧ ትገለጻለች የሚል እምነት አለኝ። ክቡር የኦሮሚያ ክልል ፕሬዝዳንት ለማ መገርሳ በሻምቡ መምህራን ኮሌጅ ምረቃ ላይ እንደተናገሩት እናንተ ወጣቶቻችን ዛሬ አቅሞቻችን ናችሁ፣ ነገ ጉልበቶቻችን ናችሁ፣ ከነገ ወዲያ ደግሞ ለትውልድ አኩሪ ተምሳሌት ናችሁ። እናንተን ትተን የትም አንደርስም። ሀገራችን ተሰሚነት እንዲኖራት ወጣቶቻችን በቀለምና በኢኮኖሚ መጠናከር አለባቸው። ከኢኮኖሚም ያለፈ ወይም ደግሞ በኢኮኖሚ ያልፈረጠመ ግለሰብም ሆነ ማህበረሰብ ወይም ሀገር ተደራድሮ ተፈቋቅሮ አሊያም በሌላ መንገድ ተግዳሮቶቹን ማሸነፍ አይችልምና በተለይ ከከፍተኛ ትምህርት ተቋማት የሚወጡ ወጣቶቻችን የሀገራችን የኛና የነገው ትውልድ መገለጫዎቻችን ናቸውና በተማራችሁበት መስክ ተሰማርታችሁ ባለሀብትና ባለብዙ ኢኮኖሚ መሆን ይገባችኋል። በዚህ በኩል ልማታዊና ዲሞክራሲያዊ መንግስታችን በዚህ በሁለተኛው እድገትና ትራንስፎርሜሽን ወቅት በአጠቃላይ የግብርና እድገት የኢኮኖሚ እድገታችን ዋና ምንጭ ሆኖ እንደሚቀጥል ታሳቢ በማድረጉ ተመራቂዎች ራሳችሁን ጠቅማችሁ ሌሎችንም እንደምትደግፉ ትጠበቃላችሁ። በሌላ በኩል መንግስት የተማሩ ወጣቶችና የግል ባለሀብቶች በተለይም በዚህ በተማራችሁበት የግብርና ሙያ የግብርና ኢንቨስተሮች ሆናችሁ እንድትገኙና ከከፍተኛ ባለሀብቶች ጋር በመቀናጀትም ወደ ተሻለ ስራ ብትሰማሩ ሀያል ሀገር በእናንተ በኩል ትገነባለች። በመሆኑ ሁሌም የመንግስት ትኩረት ሆኖ የግብርና ሙያ እንደ ሌሎቹ ሙያዎች ሁሉ ለሀገር ግንባታ የበለጠ ድርሻ ስላለው እናንተን ለማበረታታት መንግስት ወደ ኋላ እንደማይል በዚህ አጋጣሚ ለመግለጽ እወዳለሁ። በመጨረሻ የዛሬ ተመራቂ ተማሪዎች ዛሬ እስካሁን የወጣችሁበትን ምዕራፍ መንደርደሪያ አድርጋችሁ ወደ ሌላ ምዕራፍ ለማለፍ የምትዘጋጁበት እንጂ ትምህርት ማለቂያ እንደሌለው ተነግሮ ያደረ ጉዳይ መሆኑ ግልጽ ነው። በመሆኑም ከዚህ በኋላ በበለጠ ወደምታስተውሉበት ከዚህ በፊት ቤተሰቦቻችሁ ሲሸከሙላችሁ የኖሩትን ጉዳዮች ወደ እናንተ ብቻ ኃላፊነት የሚሸጋገርበት
በስራ ህይወት ውስጥ ሆናችሁ ብዙ የምትማሩበት ከስራ ጎን ለጎንም ሌሎችን መደበኛና ኢመደበኛ እውቀቶችን ወደምትቀስሙበት ዓለም እየገባችሁ መሆኑን እንድታስታውቁ እመክራለሁ። በስካሁኑ ከመጣችሁበት መንገድ በተለየ ራስን በራስ እየረዱ ተምሮ ተፎካካሪ ሆኖ ለመገኘት ድርብ ማስተዋልን ይጠይቃልና በመሆኑም ቅድሚያ ራሳችሁ ሁለንተናዊ ብቃት ኖሯችሁ ሀያል ህዝብ ሀያል ሀገር ለመግባት ለሚደረገው ትግል መንግስት ከጎናችሁ መሆኑን እየገለጹ ቀጣዩ ጊዜ መልካም የስራና የተጨማሪ ትምህርት ጊዜ እንዲሆንላችሁ እመኛለሁ። እጅግ አመሰግናለሁ። በድጋሚ እንኳን ደስ ያላችሁ። ዶክተር ኤባን በጣም እናመሰግናለን። ወደ መድረክ ሸኙልን። በጣም እናመሰግናለን። በድጋሚ እንኳን ደስ አላችሁ። በለቲ ሲንጋይ ኮንግራቹሌሽን። 8 ፕሮግራሞች አሉ ዛሬ የሚመረቁ 8ቱም ፕሮግራሞች ሄሎ እንኳን ደስ አላችሁ። ኮንግራቹሌሽን። እስቲ በእጆቻችሁ ያሉትን ነገሮች እንደዚህ አድርጓቸው። አረ ዛሬ እኮ የደስታ ቀን ነው። ኮንግራቹሌሽን። በገገመተን እንኳን አደረሳችሁ። እንግዲህ ተመራቂዎች በተከታታይ 3 መልእክቶች ተላልፈውልናልና ትልቁ ነገር ካለናንተ ምንም መስራት አይቻልም። ስለዚህ የተማራችሁትን ወደ ተግባር ቀይሩ ምን መልእክት ተላልፈዋልና ይሄን ደግሞ እንደምትተገብሩ ባለሙሉ ተስፋዎች ነን። በመቀጠል እንግዲህ ወደ ተማሪዎች የተከበሩ አቶ አበበ ከበደ የሆሮ ጉድሩ ዞን አስተዳዳሪና የዕለቱ የክብር እንግዳ፣ የተከበሩ አቶ ሞገስ ዴ የምስራቅ ወለጋ ዞን አስተዳዳሪና የወለጋ ዩኒቨርሲቲ ቦርድ አባል፣ የተከበሩ ዶክተር ኤባ ሚጀና የወለጋ ዩኒቨርሲቲ ፕሬዝዳንት፣ የተከበሩ ዶክተር ዘሪሁን ጃለታ የወለጋ ዩኒቨርሲቲ ሻምቡ ካምፓስ አስተባባሪ፣ ክቡራን ጥሪ የተደረገላችሁ እንግዶች፣ የወለጋ ዩኒቨርሲቲ ቦርድ አባላት፣ የወለጋ ዩኒቨርሲቲ የሴኔት አባላት፣ ውድ ተመራቂዎች እና የተመራቂ ቤተሰቦች በሙሉ እንኳን በዛሬው ዕለት በዩኒቨርሲቲያችን ሻምቡ ካምፓስ ለ5ኛ ጊዜ በሚካሄደው የተማሪዎች የምርቃት በዓል አደረሳችሁ። እንኳን ደስ አላችሁ። በገገመደን ቀጥሎ የተመራቂዎች የምርቃት ስነ ስርዓት ይካሄዳል። በዚሁ መሰረት ተመራቂዎቹን የምርቃት ስነ ስርዓት እንዲያካሂዱና እንዲያስፈጽሙ የወለጋ ዩኒቨርሲቲ ሬጅስትራር ዶክተር ጠና ረጋሳን ወደ መድረክ ጋብዛለሁ። የተከበሩ አቶ አበበ ከበደ የሆሮ ጉዱሩ ወለጋ ዞን አስተዳዳሪና የዕለቱ ክብር እንግዳ፣ የተከበሩ አቶ ሞገስ ዳዬ የምስራቅ ወለጋ ዞን አስተዳዳሪና የወለጋ ዩኒቨርሲቲ ቦርድ አባል፣ የተከበሩ ዶክተር ኤባ ሚጀና የወለጋ ዩኒቨርሲቲ ፕሬዝዳንት፣ የተከበሩ ዶክተር ዘሪሁን ጃለታ በወለጋ ዩኒቨርሲቲ የሻምቡ ካምፓስ አስተባባሪ፣ ክቡራን የዩኒቨርሲቲው የሴኔት አባላት፣ ጥሪ የተደረገላችሁ እንግዶች፣ የተመራቂ ቤተሰቦች፣ በወለጋ ዩኒቨርሲቲ የሻምቡ ካምፓስ ስታፍ፣ ውድ ተመራቂዎች እንኳን ለ2009 ዓ.ም የወለጋ ዩኒቨርሲቲ የሻምቡ ካምፓስ የተማሪዎች ምረቃ በዓል በሰላም አደረሳችሁ። ባጋጋማዳኔ ባጋጋማኔ ኮንግራቹሌሽንስ ዋንስ አጌን። ከዚህ በመቀጠል ለቅድመ ምረቃ በመደበኛና በተከታታይ ፕሮግራሞች
በ8 ፕሮግራሞች እና በ2 ፋካልቲዎች ወንድ 195 ሴት 129 በድምሩ 324 በቅድመ ምረቃ በድህረ ምረቃ በግብርና ስነ ምጣኔ ወንድ 8 ሴት 1 በድምሩ 9 ተመራቂዎች የምረቃ ስነ ስርዓት እንዲፈቀድልኝ በታላቅ አክብሮት እጠይቃለሁ። ተመራቂዎች የዕለቱ ተመራቂዎች በቅድመ ምረቃና በድህረ ምረቃ የምትመረቁ ከመቀመጫችሁ ትነሳላችሁ። በተለያዩ የሙያ ዘርፎች የተመደበላችሁን የዲግሪ መርሃ ግብር ትምህርት ማጠናቀቃችሁ በትምህርት ክፍሎቻችሁ ተመስክሮ በየፋካልቲው የትምህርት ጉባኤ ተረጋግጦ በዩኒቨርሲቲው ሰነድ የጸደቀ ስለሆነ መመረቃችሁን ለማብሰር የኮፍያችሁን መነሳነስ ከቀኝ ወደ ግራ እንድታዞሩ ጠይቃለሁ። መነሳነሳችሁን ከቀኝ ወደ ግራ እንድታዞሩ ጠይቃለሁ። ከአሁኑ ሰዓት ጀምሮ መመረቃችሁን አበስራለሁ። ኮንግራቹሌሽንስ! Pagagamadan! Congratulations once again! Pagagamadan! Congratulations! 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 አመሰግናለሁ። ወደ ቦታችሁ ተቀምጡ። ቆዩ። አመሰግናለሁ። በጣም ይገርማል እኮ ዛሬ እኮ ከ300 በላይ የመጀመሪያ ዲግሪ እና ከ9 የሁለተኛ ዲግሪ ተማሪዎችን እያስመረቅን ነው። ስለዚህ እስቲ አንዴ ደስታችሁን ግለጹ። እንኳን አደረሳችሁ፣ እንኳን አደረሳችሁ። ኮንግራቹሌሽን ማቲኒስ በለገመተን